ሲታመምም እንዳይሞት ነቃ ብሎ መድኃኒቱን መፈለግ ይገባል። ኢነላህ ላ የንظሩ ኢላ ሱወሪኩም አላህ ተባረከ ወተዓላ ገጽታችሁን አያይም፣ ወላ ኢላ አምዋሊኩም ወደ ሀብታችሁም አያይም። ነገር ግን አላህ የሚያየው ልባችሁንና ስራችሁን ነው ያሉትም ነቢዩ ዓለይሂ ሰላቱ ወሰላም ለዚህ አላህ ሀብታችሁን አያይም፣ ስልጣናችሁን አያይም፣ መልካችሁን አያይም፣ ቁመናችሁን አያይም። ይልቅ አላህ የሚያየው ልባችሁንና ስራችሁን ነው ተብለናል። ከዚህ በመነሳት ልባችን ጤነኛ እንዴት ነው ሊሆን የሚችለው? ልባችን እንዴት ነው ሕያው ሊሆን የሚችለው? ልብ ሕያው ንቁ እንዲሆን ጤነኛ እንዲሆን የሚረዱ ነገሮች ምንድን ናቸው? ልብ እንዲታመም እንዲደርቅ አልፎም እንዲሞት የሚያደርጉ ሰበቦችስ ምንድን ናቸው የሚለውን ምንማማር ይሆናል። ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱሪ ወሁደን ወረሕመቱን ሊልሙእሚኒን ብሏል ጌታ። የሰው ልጆች ሆይ ከአላህ ዘንድ የሆነ መውዒዛ ተግሳጽ ምክር መጥቶላችኋል። ልቦች ውስጥ ላለ በሽታ መድኃኒት መጥቶላችኋል ይላል አላህ ተባረከ ወተዓላ። ልብ ውስጥ በሽታ ይኖራል ማለት ነው። መድኃኒት ያስፈልገው ቁርአን ለልብ ውስጥ ችግሮች መድኃኒት ሆኖ የመጣው ልብ ውስጥ በሽታ ስለሚኖር ነው። የልብ ሕይወቱ መድኃኒቱ ፈውሱ መውዒዛን የቁርአን ምክሮችን ማድመጥ ነው። አካል እንደሚታመመው ቅድም እንዳልነው ልብ ይታመማል። ህመም ሲጠናበት የሰው ልጅ እንደሚሞተው ልብም ሊሞት ይችላል፣ የሚያሳምሙት ነገሮች ሲበዙበት። ታዲያ የልባችንን በሽታ የልባችንን ችግር የሚፈውሰው ምንድን ነው? ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን በሚለው አንቀጽ በግልጽ እንደተገለጸው ለሙእሚኖች መድኃኒት ተብሎ የወረደው ቁርአን ነው ፈውስ ሊሆንልን የሚችለው። የሰው ልጅ ልቡ ሲታመም ሌላ አካላትም ይታመማል። አንዳንዴ ውጫዊ አካል ከሆነ የታመመው ውስጥ ላይ ይታመም ይችላል። እንዲሁ ከመሳቀቁ ከማሰቡ የሚመነጭ ህመም ቢኖር፣ ነገር ግን ትልቁ የልብ መታመም የልብ መሞት ህይወቱን የማጣት አደጋው የቱ ጋር ነው ካልክ ያ አብደላህ ወይ አመተላህ፣ ልብ ጤናውን ሲያጣ ልብ ሲታመም ውጫዊ አካልም ጭምር አብሮ ነው የሚታመም። ልብ ህይወቱን ሲያጣ ውጫዊ አካልም ጭምር ህይወቱን እንቅስቃሴውን አብሮ ነው የሚያጣው። ሁለቱ የተያዙ ናቸው። አላ ኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉሁ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ አላ ወሂየል ቀልብ ያሉት ነቢዩ ለዚህ ነው ዓለይሂ ሰላቱ ወሰላም። ሰውነት ላይ አንዲት ቁራጭ ስጋ አለች፣ ስሙ ሁላችሁም። አላ ተብሎ በተንቢህ ነው የተነገረው፣ ማሳሰቢያ አዋጅ። ሰውነት ላይ አንዲት ቁራጭ ስጋ አለች። ሙድጋ አንዴ ልትጎረስ የምትችል ትንሽ ናት። መጠኗ ትንሽ ይሁን እንጂ ኢዛ ሶለሐት እቺ ትንሽዬ ስጋ ከተስተካከለች ሶለሐ አልጀሰዱ ኩሉሁ ሙሉ ሰውነት ይስተካከላል። እሷ ደግሞ ከተበላሸች ሙሉ ሰውነት ይበላሻል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማናት እቺ ወሳኝ የሰውነት አካል? ወሂየል ቀልቧ። እሱ ማለት ሲስተካከል ሙሉ ሰውነትን የሚያስተካከል፣ ሲበላሽ ሙሉ ሰውነትን የሚያበላሸው ልብ ነው። ታዲያ በዚህ አይነቱ የልብ መሞት፣ የልብ መታመም፣ የልብ መድረቅ፣ መገርጣት ችግር የመዳረጌ የልብ ችግር እንዳለብኝ እማውቅበት ምልክት ምንድነው የተባለ እንደሆነ ብዙ ምልክቶች አሉት። ልብ ሲታመም፣ ህይወቱን ሲያጣ፣ ንቃቱን ሲያጣ፣ ሲደርቅ፣ ሲታመም፣ ሲሞት የሚታዩ ምልክቶች አሉ። አንደኛው የመልካም ስራ ፍላጎት መቀነስ፣ የኸይር ስራ ፍላጎት መቀነስ። የሰው ልጅ ስጋዊ ህመም ሲያመው፣ ሆዱን ሲያመው፣ ራሱን ሲያመው፣ የአጥንት ስብራት፣ ውልቃት ወዘተ ሲገጥመው ነው ነገሩ ሲታመም ሙሉ ሰውነቱ ያተኮሰ ምናልባትም ያቅለሸለሸው ራስ ምታት ያመመው ምግብ እንደሚያስተላ ሁሉ ቀልብ ሲደቅ፣ ቀልብ ሲታመም፣ ሲገፍል፣ ሲዘነጋ፣ ከፍ ሲልም ሲሞት አላህ ይጠብቀንና የኸይር ስራ ፍላጎቱ ይቀንሳል።
ቁርአን መቅራት አይወድም፣ ማዳመጥ አይወድም። በጣም ሲከፋ ሲያዳምጥ ሊጨንቀው ይችላል። ሌሎች ነገሮችን ለማዳመጥ ለማየት ለማድረግ 1 ሰዓት 2 ሰዓት ምንም ሳይመስለው የተቀመጠ ቁርአን ለመቅራት 10 ደቂቃ መቀመጥ እሾህ ላይ የጋለ መርፌ ላይ ፍም ላይ የተቀመጠ ያክል ሊያቁነጠንጠው ሊያቃጥለው ይችላል። የዕልም መድረክ ላይ የደርስ ቦታ ላይ ሲቀመጥ ሊያንቀላፋ ይችላል። አነውሙ ፊ መጃሊስ ዚክሪ ሚነ ሸይጣኒ ይሎ ነበር ደጋ ቀደምቶች። የዚክር ቦታ ላይ ዚክር ማለት ቁርአን የሚቀራበት፣ ሐዲስ ሰዎች የሚማሩበት፣ ሐላል ሐራም የሚያደምጡበት፣ ኹጥባ የሚሰሙበት ቦታ ላይ መተኛት ከሸይጣን ነው ተብሏል። ጦር ሜዳ ላይ ከሆነሳ ከአላህ ነው። ልብህን አላህ ሲያረጋጋው ጦር ሜዳ ላይ ትተኛለህ። ወዩነዚሉ ዐለይኩም አመነተን ኢዝ ዩገሺኩም ኑዓሰ አመነተን ሚንሁ። ጦር ሜዳ ላይ ሰው ለነፍሱ በሚጨነቅበት ቦታ ላይ ከተኛ የውስጥ ሰላምን አላህ ሰጥቶሃል፣ ሙእምን ነህ፣ አላህ ይረዳሃል ማለት ነው። የድል ምልክት ነው፣ ሙእምንነት ነው። ጦር ሜዳ ላይ መተኛት ሰዎች መሸሻ እየፈለጉ የዕልም የዚክር የዱዓ የኹጥባ የትምህርት ቦታ ላይ መተኛት ደግሞ የገፍላ ምልክት፣ የቀልብ መሞት የቀልብ ህይወቱን የማጣት ምልክት። ቁርአን የቀራ ካልጣፈጠ ካልማረከ፣ ቁርአን ያደመጥክ ካላጓጓ፣ ዕልም ስትሰማ ደስ ካላለ፣ ኹጥባ ስታደምጥ እንቅልፍ ካዳፋ ልብህ ጤነኛ አይደለም ማለት ነው። ይሄን እንደ አጠቃላይ ነው የምንለው። በሆነ በቂ ምክንያት ማታ ሳትተኛ አድረህ ከነበር ያንቀላፋኸው ዑድር ነው፣ ይሄ ችግር የለም። ምንም ያክል ዑድር ቢኖርህ ግን 100% ደርስ ላይ ያንቆራፋህ አትተኛም፣ የልብ በሽታ ካልተጨመረበት። ልብ ሕያው ከሆነ ቁርአን አይጠግብም፣ ምክር አይጠግብም፣ ዚክር አይጠግብም፣ ቁርአን አይጠግብም። ባላለቀ ይላል። ጤነኛ የሆነ ሰው ጣፋጭ ምግብን ባላለቀ ባልተነሳ እንደሚለው ማለት ነው። ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን። ሶላት ከባድ ናት። ሶላት ዒባዳ ከባድ ነው አላህን የሚፈሩ ሰዎች ላይ እንጂ ይላል። ኻሺዖች ማናቸው? ሁም አስሓቡል ቁሉብ አሰሊማ ወልሐያ። ሶላት ከባድ ነው ዒባዳው። ሶላት የሚቀለው ለማን ነው? አላህን ለሚፈሩ ሰዎች። አላህን የሚፈሩ ሰዎች ማናቸው? ልባቸው ሕያው የሆነ ንቁ የሆነ ንጹህ የሆነ ሰዎች ናቸው። ልቡ የታመመ ሰው ሶላት ይከብደዋል። ቁርአኑ እንደሚያመላክት ጾም ይከብደዋል። ጾም ሲመጣ ይጨንቀዋል። ሐጅ ሲባል ምድር ይጠባዋል። ባልሄድኩ ይላል። ጾም ሲመጣ መጨናነቅ ሙናፊቅነት ነው ይሉ ነበር ደጋ ቀደምቶች። ረመዳን መጣ ጾም መጣ ብሎ የሚጨንቀው ሰው የሚጠበው ሰው መምጣቱ የሚያስጠላው ማያስደስተው ሰው ሙናፊቅ ነው ማለት ነው። ኒፋቅ አለበት ማለት ነው። አላሁመ ኢላ ጾም በትክክል ከሆርሞኑ ጋር ከጤንነቱ ጋር ማይመቸው አንዳንድ ሰው ሆኖ ሲጾም የሚያመው ሰው ስለሆነ ጾሙን ራሱን ሳይሆን ሲጾም የሚመጣውን ህመም ቢጠላ በሁለቱ መሀል ስስ የሆነ ልዩነት ይኖራል። ጾሙን ይወዳል፣ በረመዳን መምጣትም ይደሰታል። ግን እኮ ስጾም ያመኛል አይነት ከሆነ ህመሙን ከሆነ የሚጠላው ያ እንደ ኢማኑ ደረጃ ይለያያል። በጾሙ ዒባዳ ደስታ ውስጥ ሆኖ ህመሙን እንዳያስብ የሚያደርግ ኢማን ያለው ሰው ትዝም አይለው። በዒባዳ ውስጥ ያለ ህመም ደስታ ነው፣ ጥፍጥና ነው። ነገር ግን እዛ ደረጃ ለደረሰ ሰው ነው አላህ ከሚደርሱት ያደርገን። ትልቅ የዒባዳ ደረጃ ላይ የደረሰ ሰው ዒባዳ እያደረገ የሚሰማው ስቃይ ለሱ ጣዕም ነው የሚሰማው፣ ህመም አይደለም የሚሰማው። ሰሓቦች ፊ ሰቢልላህ ጂሃድ ያደረጉ የቆሰለ የደማ ሰውነታቸውን ያዩ ወፊ ሰቢልላህ ማ ለቂት ያሉ ደማቸውን ጣታቸውን ያናግሩ ነበር። ፊ ሰቢልላህ እኮ ነው የደማሽው፣ አላሁመ ባሪክ ነው በረካ አድርግልኝ እቺን ፊ ሰቢልላህ የደማዋትን የቆሰልኳትን ነው ነበር። ምን ማለት ነው? አላሁመ ባሪክ ማለት አብዛው ማለት ነው። በረካ ማለት አደዋሙ መዐል ከትራ ነው። አንድ ነገር በረካ ይሁን ማለት ቋሚ ይሁን ይብዛ ማለት ነው። እኔ ለዲን የለፋው እቺን ብቻ ነው የቆሰልኩት፣ ጌታዬ ሆይ እቺን አብዛልኝ በረካ አድርግልኝ ነው። ስለዚህ ኢማን ከፍ ካለ ከዒባዳ ጋር የሚመጣ ተዓብ፣ ድካም፣ ህመም ጥፍጥና አለው ራሱን ይቻል፣ ግን ለሁሉ ሰው አይደለም። አሻሂድ የቀልብ መታመም፣ መሞት፣ መድከም አንዱ ማሳያ ኸይርን ስራ መጥላት፣ መስነፍ፣ ፍላጎቱ መቀነስ። አዱሓ ተነስቶ መስገድ እየቻለ ማታ በቂ እንቅልፍ ተኝቶ ሳለ ተነስቶ ሌሊት መስገድ እየቻለ
ሰኞ ሐሙስ መጾም እየቻለ ያስታወሰ እድሉ ያለው የሚከለክለው ነገር ሳይኖር እንዲሁ የኸይርን እድል የሚያሳልፍ ሰው በቂ ምክንያት ሳይኖረው ልብ ሲደክም ወደ መጥላት ደግሞ ከተሸጋገረ ልብ ሲሞት ነው፣ ጣር ላይ ሲደርስ ነው። ወከዛሊክ ከምልክቶቹ ሌላኛው አላህ ተባረከ ወተዓላ ሲወሳ ዲን ሲነገር ተውሂድ ሲነገር ሱና ሲነገር የሚሸማቀቅ ከሆነ ደሙ የሚፈላ ከሆነ አይኑ የሚቀላ ከሆነ ይሄም የልብ መታመም የቀልብ መሞት ምልክት ነው። ወኢዛ ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة አላህ ብቻ ሲወሳ ስለ ሐላል ሐራም ሲነገር ስለ ሽርክ ተውሂድ ሲነገር ውስጡ የሚታመም ሰው አለ፣ የሚነዝረው ሰው አለ፣ በአይኑ ሊበላህ የሚደርስ ሰው አለ። وإن يكاد الذين كفروا ليزلقونك بأبصارهم لما سمعوا الذكر ذكرن ሲሰሙ ተውሂድን ሲሰሙ ሐላል ሐራም ሲሰሙ የአላህ ሐቅ ሲነገር ለው ቢሳካላቸው በአይናቸው ቢበሉ ጠልፈው ቢጥሉ ቢገድሉ ደስ ይላቸዋል ይላል። አንዳንድ በጀህልና የሚሆን በተዓሱብ ተውሂድ ሲነገር ማይመቻቸው ሰዎች ይሄ ይመለከታቸዋል። ሐቅ ሲነገር ሙእምን ደስ ይላል። ልቡ ህያው የሆነ ሰው ሻወር ሲወስድ ሰውነቱን ውሃ ሲያስነካ ደስ ከሚለው በላይ ተውሂድ ሲነገር ሱና ሲነገር ሐቅ ሲነገር እውነቱ ሲነገር ደስ ይላል። ውስጡ የታመመ ሰው ቁስሉ ስለሚነካበት ደስ አይልም። ወከዛሊክ ከጥሩ ሰው ጋር ሲገናኙ መጨናነቅ፣ ከመጥፎ ሰዎች ጋር ሲሆኑ ደስተኛ መሆን የልብ መታመም የቀልብ መድረቅ ልብ ህይወቱን የማጣት ምልክት ነው። ኢማን ያለው ሰው ቀልቡ ህያው የሆነ ሰው ከዑለሞች ጋር ከሷሊሖች ጋር ከጥሩ ሰዎች ጋር ሲገናኝ ደስ ይላል፣ ይጓጓል፣ ረጅም ሰዓት ባሳለፍኩ ይላል። ከመጥፎ ሰው ጋር ሲገናኝ ደግሞ እስኪለያይ ድረስ ይጨንቀዋል። ታዲያ ልቤ ህያው ነው ወይ ጤነኛ ነው ወይ በኢማን በተቅዋ በዲን የተሞላ ነው ወይ የሚለውን ማወቅ ከፈለግሽ እህቴ ሆይ ከሷሊሕ ከጥሩ ሰዎች አብረሃቸው ቁጭ ስትል ስለ ቁርአን ስለ አኺራ ስለ ዚክር ስለ ተውሂድ ስለ ሱና ስለ ጀነት ስለ ጀሃነም የሚናገሩ ሰዎች ጋር ስትቀመጥ ደስ የሚልህ ውስጥህ ሰላም የሚያገኝ ከሆነ ባልተነሳው ከዚህ ቦታ ምትል ከሆነ ልብህ ያው ከሙጅሪሞች ከመጥፎ ሰዎች ጋር እንደው በዝምድናም ይሁን በዱንያዊ በማህበራዊ ጉዳይም ይሁን ለአፍታ ስትገናኝ እስክትርቃቸው ድረስ ውስጥህ የሚጨናነቅ ከሆነ ቶሎ ለመሄድ ለመለያየት የምትጥር ከሆነ ልብህ ውስጥ ህይወት አለ ማለት ነው። በተቃራኒው ከሆነ ነገሩ የዲን ሰዎች የኢማን ሰዎች ጋር መቀመጥ ማትወድ ከሆነ የሚጨንቅህ ከሆነ ከደረቅ ሰዎች ጋር ስለ ተቃራኒ ጾታ ስለ በልግና ስለ ገንዘብ ብቻ ስለ ዝና ብቻ ስለ ስልጣን ብቻ ስለ ሐሜት ብቻ የሚያወሩ ሰዎች ጋር ስትሆን ደግሞ ራሓ ሰላም የሚሰማ ከሆነ ቀልብህ ታሟል ማለት ነው፣ ጤናውን አጥቷል ማለት ነው። ሳይሞት ቶሎ ወደ ሕክምና መውሰድ ያስፈልጋል። ወከዛሊክ የቀልብ መሞት የቀልብ መታመም ጤናውን ማጣት ሌላኛው ትልቁ አደገኛው ምልክት ወንጀል እየሰራህ ምንም ማይመስልህ ከሆነ ማትፈራ ከሆነ ማደነግጥ ከሆነ ማያመህ ከሆነ ውስጥህን ህሊናህን ቁንጠጥ የማድረግ ስሜት ማይሰማ ከሆነ ቀልብ ሞቷል ማለት ነው፣ ታሟል ማለት ነው። ልቡ ህያው የሆነ ሰው ቀድሞውኑ ከወንጀል ይርቃል። ሰው እንደመሆኑ አንዳንዴ በመንገዱ ላይ የወንጀል እንቅፋት መጥቶት ሊወድቅ ሊደናቀፍ ይችላል። በቅድ ወንጀል አይሰራም። ተሳስቶ አደናቅፎት ወንጀል ላይ ከወደቀ ልቡ ህያው የሆነ ሰው ፈጥኖ ከወንጀሉ ይወጣል፣ ያመዋል፣ ያዝናል፣ ይፈራል። አነስ ብን ማሊክ ረሒመሁላህ ወረዲየ ዐንሁ ታላቁ ሰሓቢ የነቢ ኻድም ስለ ሰሓባዎች ማህበረሰብ ስለ ደጋጎች ሲናገሩ እኛ እንደው ተሳስተው ማለት ነው የሆነችን ወንጀል ሰርተን ያ ወንጀላችን በጣም አስፈርቶን ከሰማይ የቋጥኝ ድንጋይ እንዳያዘንብብን እንፈራ ነበረ። ዛሬ ግን እናንተ ያን አይነቱን ወንጀል ሰርታችሁት አፍንጫችሁ አካባቢ ላይ ዝንብ አርፎባችሁ እሺ ብላችሁ ያባረራችሁት ያክል እንኳን አይሰማችሁም ይሉ ነበር። ልዩነቱን ተመልከቱ። ይሄን አነስ ያሉት በሰሐባዊ ዘመን በታቢዕዮች ዘመን እኛ ምን ልንል ነው? በዛ ዘመን የነበሩ ታቢዕዮችን ሰሐቦችም የነበሩበት ዘመን ነው። እኛ በነቢይ ዘመን የሰራናት አንድ ትንሽ ወንጀል ከሰማይ የቋጥኝ ድንጋይ በላ መቅሰፍት እንዳታመጣብን እንፈራ ነበረ። እናንተ ግን
ከሰማይ መቅሰፍት ያመጣብናል ሳይሆን ዝንብን የማባረር ያክል እንኳን አያስደነግጣችሁም ቦታ ሰጡት የሚለው ነበር። ስለዚህ አንድ ሰው ቀኑን ሙሉ ስንት ውሸት ዋሽቶ የስንትን ሰው ስጋ ቦጭቆ ከታትፎ በልቶ ሶላት አምልጦት ጀማዓ አምልጦት አጅነቢ አይቶ የሰው ገንዘብ ቀምቶ ሰው ቀጥሮ ከቀጠሮ ቀርቶ ወዘተ ድርብ ወንጀሎችን ሰርቶም ማታ እግሩን እግር ላይ ሰቅሎ ያንኮራፋ የሚያድር ጠዋት የተንጠራራ የሚነሳ ትልልቅ ጉርሻ ያነሳ ጎርሶ ጠገብኩ አልሐምዱሊላህ ብሎ አሁንም ለቀጣይ ቀን ወንጀል የሚሰማራ ከሆነ ልብ የለውም ማለት ነው። ሞቷል፣ ህይወቱን አጥቷል ማለት ነው። ተእኒብ الضمير የህሊና ወቀሳ የሚባል ነገር እሱ ዘንድ የለም። ሰው ጥሩ ህያው የሆነ ህሊና ከሌለው ጓደኛ ቢኖረው መካሪ ቢኖረው ዋጋ የለም። መካሪ የሚመክረው ጆሮህን ነው። ከጆሮ አልፎ በልብህ በኩል ዘልቆ ልብህ ካልተቀበለው ህሊናህ ቀድሞ ካልመከረ ዋጋ የለም። ይሄን ነብዩም አለይሂ ሰላቱ ወሰላም በሐዲታቸው አመላክተዋል። ወذلك واعظ الله في قلب كل مؤمن የልብ መካሪ አላህ ያሳጣል። ያንዳንዱ ሰው አላህ ኸይርን ከሻለት ከልቡ ከራሱ ልብ ውስጥ አላህ መካሪን ያበጅለታል። ራሱን ያናገራል ፊት ለፊት ስሎ አብደላህ ለምን ይሄን አደረክ? አህመድ ይሄን ለምን አደረክ? ፋጢማ ይሄን ማድረግ አልነበረብሽ፣ ተሳስተሃል፣ ሁለተኛ ይሄን አታድርግ ብሎ ከራስ ጋር መመካከር ከራስ ጋር መወቃቀስ ካለ ብታጠፋም ትመለሳለህ። የጥፋት ማበሻ ኸይር ስራ ትሰራለህ። ከውስጥህ ግን መካሪ ከሌለ ሱሐቦች መተው ቢመክሩ ነብዮች መተው ቢመክሩ ቁርአን፣ ሐዲስ፣ ተውራት፣ እንጂል፣ ዘቡር፣ ፉርቃን፣ ሱሑፍ ኢብራሂም ወሙሳ ቢደራረቡበት ውስጥህ ከተኛ ከሞተ አይነሳም። لقد أسمعت لو ناديت حيا ولكن لا حياة لمن تنادي ولو على نار نفخت بها أضاءت ولكن أنت تنفخ في الرماد هنا ነገር የጠራህ ያለው ሰው በህይወት ያለ ሰው ቢሆን ኖሮ ሊሰማ የሚችልን ያክል ጠርተሃል። ነገር ግን የጠራህ ያለው ሰው ህይወት የለውም። አንተ እፍ ያልከ ያለው እሳት ላይ ቢሆን እሳት ተቀጣጥሎ ነበረ። ነገር ግን አንተ እፍ ያልከ ያለው አመድን ነው። አመድ መቼ ነው እሳት ሊሆን የሚችለው? አንድ ሰው ልቡ ከሞተ ከተኛ መካሪዎች ሊቀሰቅሱት አይችልም። إنما تنذر من اتبع الذكر وخشي الرحمن بالغيب ሁሉንም ምከር ብሏቸዋል ነብዩና ሰለላሁ ዐለይሂ ወሰለም። ነገር ግን ያንተ መምከር የሚጠቅመው ለውጥ የሚያመጣው አላህን ለሚፈራ ሰው ነው። አላህን ፈርቶ ልቡ ገፋፍቶት ለምክር የቀረበ ሰው ልክ እንደ ሐኪም ቤት ሄዶ ተኝቶ ያልጋ መመርመሪያ አልጋ ላይ ሰውነቱን በሙሉ ለሐኪሙ ሰጥቶ ነካ ሲደረግ እዚህ ጋር ነው የሚያመኝ፣ ነካ ሲደረግ እዚህ ጋር አያመኝም ካለ ለሕክምና መጥቷል ማለት ነው። በሽታው የቱ ጋር እንደሆነ ይታወቃል። አስሬ ብትነካካው እዚህ ጋር ህመም አለ እዚህ ጋር ህመም የለም ማይልህን ሰው ሐኪም ማከም አይችልም። ምክርም እንደዚህ من ألقى السمع وهو شهيد የቁርአን ምክር የሚደግመው ጆሮ ለሰጠ ለደቀነ አልቃ ለምክሩ ጆሮን ይደቀነ وهو شهيد የምክሩ ቦታ ላይ የተጣደ በልቡም በአካሉም ማለት ኢዳ የውስጥ ምክር ያስፈልጋል። የሰራውን ወንጀል ሰርተህ ያጎደልከውን ዋጅብ አግዱለህ ምንም አይነት ህመም ወቀሳ ማይሰማ ከሆነ ልብህ ህይወት የለውም ማለት ነው። አላህ ይጠብቀን፣ አላህ ያንቃል። እነዚህ ጥቂት ምልክቶች ሲሆኑ እንዲህ አይነቱን ችግር የሚያመጡት የልብ መሞትን፣ የልብ መድረቅን፣ የልብ ህይወት ማጣትን የሚያመጡ ሰበቦች አሉት ወይ መንስኤዎች አሉት ወይ? አዎ የልብ ህመም ልክ እንደ አካላት ህመም ነው ብለናል። ሆዴን አመመኝ ብለህ ሐኪም ቤት ሄደህ ምርመራ ክፍል ስትገባ ምን አይነት ምግብ በልተህ ነበረ? ያለመድከው ምግብ በልተህ ነበር ወይ? ሌላ ሀገር ሄደህ ነበር ወይ? ወዘተ ይሉሃል የጤና ባለሙያዎች። ሀከዛ ሰላማዊ የነበረ ልብ ሶላት ስትሰግድ ደስ ይለው የነበረ፣ ቁርአን ስታደምጥ ደስ ይለው የነበረ፣ ለኸይር ይጓጓ የነበረ፣ ወንጀልን ይጠላ የነበረ፣ ትንሽ ወንጀል ሲሰራ ያንቀጠቅጠው የነበረ ልብህ በቅጽበት ተቀይሮ ካገኘኸው የሆነ ምክንያት አለ። ፈልገው ምክንያቱን ከፈለግከው ህክምናው ቀላል ነው። መንስኤው ምንድነው? አስቀድሞ ልብን ቸላ ማለት ነው አንዱ መንስኤ። የልብ መድረቅ፣ የልብ መታመም፣ የልብ መታወር፣ ህይወቱን፣ ሰላሙን፣ ንቃቱን ማጣቱ አንዱ ሰበብ ልብን ቸላ ብሎ መተው። ልብን አለመከታተል። ልብ ክትትል ያስፈልገዋል። አካላችን ክትትል ከሚያስፈልገው በላይ እንዳይበርደኝ ብለህ ክረምት ቀን ላይ ስትወጣ የብርድ ልብስ የሙቀት ልብስ ለብሰህ ትወጣለህ። ሊዘንብ ይችላል ብለህ ብርድ ነው ብለህ። ሴቷም እንደዚሁ ጃንጥላ ይዛ ትወጣለች። ለጭቃ ለዝናብ የሚሆን ጫማ አድርጋችሁ ትወጣላችሁ። አድርገን እንወጣለን።
ቅድመ ጥንቃቄ ለምን ለአካል ለስጋ ለቆዳ ምግብም እንደዚሁ የውጭ ምግብ አይመቸኝም ብለህ ህፃን ልጅህን ትምህርት ቤት በምግብ መያዣ ቋጥረህ እንደምትልከው አንተም በፌስታል በቦርሳ ይዘህ ትወጣለህ። ወይም ኪሴ ይጎዳል ወይም አንጀቴ ጨጓራ ይጎዳል ብለህ የውጭ ምግብ ውድ ነው ብለህ ከቤት ታስቋጥራለህ። አሊያ ደግሞ የውጭ ምግብ አይስማማኝም ብለህ ከቤት ታስቋጥራለህ። ይሄ ምንድነው? ራስን ቸላ አለ ማለት ነው። ያገኘሁትን ከበላሁ ያመኛል ብለህ አሊያ ደግሞ ያገኘሁትን ከበላሁኝ ኪሴ ይጎድላል የወር ደሞዜ ገቢ አትበቃኝም ብለህ ለልብ በዛ ልክ ጥንቃቄ ማድረግ ያስፈልጋል። ልብን ቸላ አለ ማለት ይገባል። ልብ ቸላ ከተባለ መስታወት ነው ልብ ይሰበራል፣ ብርጭቆ ነው ይሰበራል፣ ይሰነጣጠቃል። እንደ ነጭ ልብስ ነው ይቆሻል። ነጭ ልብስ የለበሰ ሰው ጋራጅ ሲገባ ቆሻሻ የሚበዛበት ቦታ ላይ ሲገባ ጠንቅቅ ይላል። ካገኘው ነገር ጋር ተሻሽቶ በነጭ ልብሱ ጁምዓ አይሄድም። ልብ ከነጭ ልብስ በላይ ጥንቃቄ ያስፈልጋል። ልብ ከአይን በላይ ጥንቃቄ ያስፈልጋል። ፀሐይ ላይ ጨረር የሚበዛበት ቦታ ላይ የአይን መነጽር ሳታደርጋት ተብያለሁ ብለህ 4,000 5,000 እንደ ሁኔታ ወጪ አውጥተህ ትገዛለህ። ለአይንህ ጥንቃቄ ማድረግ ያለው ሴት ቆዳይ እንዳይጎዳ ብላ የስሞቲክስ አይነት ወጪ ተስወጥታ አውጥታ ትገዛለች ውጭ ቆዳን ለመጠበቅ። ከዛ በላይ ልብ ጥበቃ ያስፈልጋል። ወከዛሊክ አካል እንዳይደክም ምግብ እንደሚያስፈልገው ሁሉ ልብ ምግብ ያስፈልገዋል። ዋጅብን አለመተው፣ ሐራምን አለመዳፈር፣ ከመጥፎ ቦታ መራቅ፣ ጥሩ ቦታ ማብዛት ያስፈልጋል። ትልቁ የልብ መድረቁ መታመሙ ሰበቡ ምንድነው? መነሻው ምንድነው? ወንጀል ማብዛት። رأيت الذنوب تميت القلوب وخير لنفسك عصيانها ወንጀል ልብን ይገድላል። ወንጀል ልብን ይገድላል። وقد يورث الذل إدمانها ወንጀል ማዘውተሩ ደግሞ ውርደትን ያስከትላል። ወንጀል ሚያበዛ ሲባል እኮ በቀን 10,000 5,000 የሚሰራ ማለት አይደለም። ይስራር ማዕና አለው። ከሶስት ጊዜ በላይ ተደጋግሞ የተሰራ ነገር ይስራር ይባላል፣ ማብዛት ይባላል። ሶስት ጊዜና ከዛ በላይ ተደጋግሞ የተሰራ ነገር ይስራር ይባላል። አንዴ ሰርቶት ሁለተኛ ሰራ፣ አንዴ ተሳስቶ ነው የሰራው። ሁለተኛ በቀላሉ መሳሳት አይባልም። ሆን ብሎ ተሳስቶ ልትለው ትችላለህ። ሶስተኛ ግን ሲሰራ አቅዶ ወዶ ፈልጎ ነው የሰራውና ይስራር ይባላል። ሙድሚኑ ኸምርና ዘውትሮ የሚጠጣ በብዛት የሚጠጣ ጀነት አይገባም የሚል ሐዲስ አለ። ምን ማለት ነው? ስራ ውሎ ማታ ማታ ሁሌ ኸምር ጠጥቶ ቤት የሚገባ መስባል ነው። ሶስት ጊዜ ኸምር ከጠጣ ምን ይባላል? ሙድሚኑ ኸምር ይባላል። ሌሎችም የወንጀል አይነቶች እንደዚህ ሆናቸው። አንድ ጊዜ ሰው እንደመሆነ ተሳስተህ ትሰራለህ። አንድ ሙእምን በአንድ ጉድጓድ ሁለት ጊዜ አይወድቅም። አንዴ ስትሄድ የመታህ ድንጋይ ስትመጣም ከመታህ ድንጋዩ ማን ነው ይባላል? አንተ ነህ ድንጋዩ ይባላል። ድንጋዩ ሳይሆን ድንጋዩ አንተ ነህ። ስትሄድ የሆነ መንገድ ላይ ድንጋይ መታህ፣ በዛው መንገድ ተመለስ ከሆነም መታህ፣ እሱ ድንጋይ አይደለም፣ ድንጋይ አንተ ነህ ይባላል። አንድን ወንጀል ሁለት የሶስት የደጋግመህ ከሰራኸው የወንጀልን አደገኝነት አልተረዳህም ማለት ነው። ወቀድ ዩወሪቱ አዱላ ኢድማኑሃ ወንጀልን አዘውትረህ መስራቱ ያዋርዳል፣ አኺራ ላይ ያዋርዳል። ከአኺራው በፊትም ዱንያ ላይ ወራዳ ያደርግሃል፣ አንገትህን ያስደፋሃል፣ ወኔ ያሳጣሃል፣ ሁሌ የበታችነት ስሜት እንዲሰማህ ያደርግሃል፣ ይጨንቀሃል፣ ጭንቀትን ያወርሳል። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ዶንካ እንደሚለው ወተርኩ ዙኑቢ ሐያቱል ቁሉቢ ወንጀልን መተው የልብ ህይወት ነው። ወኸይሩን ሊነፍሲከ ዒስያኑሃ ወንጀል መስራት ልብን ይገድላል። አዘውትሮ ወንጀል መስራቱ ደግሞ ያዋርዳል። ወንጀል መስራት ውርደት ነው። የኸይር አጋጣሚዎችን ያየህ ማሳለፍ የኸይር ገበያን ውርደት ነው። ኸይር ለመስራት እየፈለግክ አለመቻል ውርደት ነው። ከወላጆችህ ጋር ያለ ግንኙነት መበላሸት ውርደት ነው። መስጂድ በአቅራቢያህ ያለ አዛን እየሰማህ ሄደህ አለመስገድህ ውርደት ነው። ኪስህን ያሻበጠ ገንዘብ ኖሮ አጠገብህ ከንፈሮቹ የደራረቁ ሆዱ ከጀርባው የተጣበቀ የተራበን ሰው አግኝተህ ሸክሙ ከከበደህ ብር አውጥተህ 100 ብር አውጥተህ እንካ ብላ አለማለትህ ውርደት ነው። ሒርማን ነው፣ ማጣት ባለመታረም። ውርደትን በመውደቅ በመክሰር ብቻ አተርጉመው። ወቀድ ዩሪሱ ዙላ ኢድማኑሃ ወንጀልን ደጋግሞ መስራት ያዋርዳል። መዋረድ አይነቱ ብዙ ነው፣ መልኩ ብዙ። ስለዚህ መፍትሄው ምንድነው? ወተርኩ ዙኑቢ ሐያቱል ቁሉቢ ወኸይሩን ሊነፍሲከ ዒስያኑሃ ወንጀልን መተው ልብን ሕያው ያደርጋል፣ ሰላም ያደርጋል፣ ራሓ ያደርጋል፣ ደስተኛ ያደርጋል። ነፍስህን ማመፁ ነው ላንተ የሚበጅህ ያ ዐብደላህ። ነፍስሽን ማመፅ ነው ላንቺ የሚበጅሽ ያ አመተላህ። ነፍስ በመጥፎ ነገር ነው የምታዘው አብዛኛውን ጊዜ ኢላ
መን ረሒመ ረቢ ኢነ ነፍሰ ለአማረቱን ቢሱእ ነፍስ በመጥፎ አዛዥ ናት። ደጋግማ መጥፎ ታዛለች። እንድትዋሽ፣ የሰው ስጋ እንድትበላ፣ ሴት እንድትገላለጥ፣ አጅነቢ ወንድ እንድታይ፣ አጅነቢ ሴት እንዲያይ፣ የሰው ስጋ እንዲበላ፣ ሰውን በመጥፎ እንዲጠረጥር ነፍስ በአብዛኛው በመጥፎ ታዛለች። አላህ ያዘነላቸው ሲቀሩ ይላል አላህ። አላህ ካዘነላቸው ባሮቹ ያደርገን። ወኸይሩን ሊነፍሲከ ዒስያኑሃ ነፍስያን ማመጽ ነው የሚሻል ከመጥፎ ነገር እምቢ ማለት ነው የሚሻል። ተኛ ስትልህ አይ መስገድ ይሻለኛል፣ ብላ ስትልህ አይ መጾም ይሻለኛል፣ እዚህ ጋር ያለችዋን ሴት አየሃት ያት እስኪ ስትልህ አይ አለማየት ነው የሚሻለኝ፣ ምን አገባኝ እኔ ታውቃታለህ፣ የት አገኛታለሁ፣ አግብቻለሁ አልሐምዱሊላህ ተሰትሬያለሁ። ሁለተኛ ታገባለህ ያኔ በሰዓቱ አቅም ካለኝ አድል ካለኝ ካስፈለገኝ። ይሄ ነው ሐቂቃው ችግሩ። የሚያገባው የዛሬ 10 ዓመት ነው ማየት የሚጀምረው ያለፈው 10 ዓመት ነው። 20 ዓመት ሙሉ ያያል፣ 20 ሺህ ሴት ያያል። መጨረሻ የሚያገባው አንድ ሴት ነው። ካገባት ሴት ጋር መኖር ሲጀምር 20 ሴት አእምሮ ላይ የመጣች ትበጠብጣለች። በአካል የሚኖረው ከአንዲት ሴት ጋር ነው፣ በስጋ የሚኖረው በመንፈስ የሚኖረው ደግሞ ከ20 ሴት ጋር ነው። አንዷን ቀጥ አድርጎ መኖር አልቻለም። የሚቀይረው ካልሲያቶ ተቀዳዷል። የሚያወራው ሁሌ ስለ ሁለተኛ ሚስት ነው። እቺን ሁለተኛ አገባታለሁ፣ እቺን ሶስተኛ አገባታለሁ ሚልም አለ ገና አንዱን ሳያቆም ቀጥ አድርጎ ማለት ነው። ይሄ መነሻው ምንድነው? ሰበቡ ምንድነው? ኃላፊ አግዳሚውን ማየት ነው። የደወለችውን ሁሉ አንስቶ ማናገር። በሴቷን በኩል እንደዚህ አይ በላት ነፍስህን፣ በተለይ በሻህዋ ጉዳይ በስሜት ጉዳይ አብዛኛው ወጣት አሁን ላይ እየተሽመደመደ ያለው የውጭ የላይ ብቻ ሱና የሚንጸባረቅበት ውስጡ ባዶ የሆነ በዚህ ምክንያት ነፍስያን አይ ማለት ባለመቻል ምክንያት። ወከዛሊክ ሌላኛው ሁለተኛው የቀልብ መሞትን መታመምን ስቦ የሚያመጣው በሽታ አተዓሩዱ ሊልፊተን ፊትነት ሸህዋ ወፊትነት አሹቡሃ፣ ለፊትና መጋለጥ፣ ከፊትና ጋር መጋጨት መፋለም። ሙእምን ፊትናን ይሸሸዋል፣ ይርቀዋል፣ ይጠላዋል። አውሬ እሳተ ደጋን እንደምትፈራው፣ ጥይትን እንደምትፈራው፣ ሊበቀልህ የሚፈልግን ጠላት እንደምትጠነቀቀው ፊትናን መጠንቀቅ ነው ያለ። የጾታ ፊትናንም የእምነት ፊትናን የዓቂዳ ፊትናን ሁለቱም ፊትና ባለንበት ጊዜ እጅጉኑ አስፈሪ ሆነዋል። ሴቶች የወንድ ፈተና ሆነዋል። ሐያም የጠፋ ነው ሴቶች ጋር። የሴት ትልቁ መለያ ሐያ ነበር። ሴት ስልክ አንስታ ወንድ ጋር ትደውላለች። ሴት ስልክ አንስታ ወንድ ጋር ትጃጃላለች፣ ትጻጻፋለች። ሴት ወንድን የምትለክፍበት ዘመን ላይ ደርሰናል። መንገድ ላይ ቆማ ባይሆንም ማታ አልጋ ላይ ተጋድማ አግብተሃል ወይ ማነህ ምንድነህ ደፍራ አትልም። ሴት ልጅ ወንድን ክብሯን ጠብቃ ቤቷ ተቀምጣ በአባቷ በኩል በወንድሟ በኩል በአጎቷ በኩል ነው የምትጠይቀው እንጂ አትንዘላዘል። ይሄ የበዛ ነው። ወንዱ ደግሞ እህቴ ሆይ አላህን ፍሪ፣ በዚህ በር ትዳር ውስጥ አይገባም። በዚህ መልኩ ወንድን ደፍራ ምትለክፍ ነገር የምትፈልግ ሴት እኔም አልፈልግም ሊል ለራሱ ማይወደውን ለእህቱ ማይወደውን ሌላ ሴትን ከማለማመድ ሊታቀብ ይገባዋል። ይሄ እየጠፋ ነው በወንዱም በኩል። ፈጅር ሶላት ረዘመብን አሳጥሩልን ያሉ የሚወቅሱ ሰዎች በስተዋል። ምንድነው አንዱን ሰበብ ሳጠና ባለትዳሩም ባለትዳር ያልሆነውም ስልኩ ባለትዳር የትዳር አጋሩ ሆኗል። አብዛኛው ሰው ዘንድ አዳሩም ከስልክ ጋር ያመሻል፣ ከኢንተርኔት ጋር ያመሻል፣ ከሻት ጋር ያመሻል። ሻት ታውቃለህ? አይ እኔ ሻት ነው ያልኩት፣ ቻት አላልኩም። ሺንና ቻን እለያለሁ። ሻት ማለት በግ ማለት ነው በአረብኛ። ሻት ማለት በግ ማለት ነው ሆኗል። እንግዲህ ተፍሲሩ ስለገጠመ ነው ማለት ብዙ ሰው ቻት ነው የሚለው በቻ ነው። ቻትም ሻትም አንድ ሆኗል ባለንበት ጊዜ። ብዙ ሰው ሻት ሆኖ ዓላማውን አያውቅም። እዚህ ግባ የማይባል ወሬን ያወራ ማይመለከተው ነገር እያየ እየሰማ ማይመለከተው ነገር ውስጥ ገብቶ እየተወያየ ሐሳብ እየሰጠ ከሌሊቱ 7 ሰዓት ይሆናል 6 ሰዓት ይሆናል። ሱናው ኢሻ ሰግደህ መተኛት ነበር። የኡማ ጉዳይ የቤተሰብ ጉዳይ ሽምግልና ጉዳይ ካለብህ ብታመሽ ችግር የለውም። ነብይ የሚያደርጉት ነበር ከነ አቡበክር ጋር በዲን ጉዳይ አልፎ አልፎ ይመካከሩ ነበር፣ ያመሹ ነበር። ወይላ ካነ የክረሁ الحديث بعدها ከኢሻ በፊት መተኛትን ከኢሻ በኋላ ማውራትን ነብዩ ይጠሉ ነበር ይላል ሐዲሱ። ከኢሻ በኋላ እራት በልተህ ቤተሰብን ትንሽ አጫውተህ ልጆችህን ሁኔታቸውን ጠይቀህ መተኛት ሱና ነው። አሁን ግን ይሄ ሱና እየጠፋ ነው ብዙ ሰው ዘንድ። እስከ 7 ሰዓት እስከ 8 ሰዓት የሚቆዩ ሰዎች ማታውን በሙሉ የዓለም ሴት የዓለም ወንድ የዓለም ትርካ ምርኪ ያዩ ያድራሉ። የገፍላ ኢባዳ ሊነጋጋ ሲል ይጫጫናቸዋል፣ ይተኛሉ። ፈጅር የሚያመልጣቸው ሰዎች ይዟል። ትንሽ የተሻሉ የሚባሉት ለፈጅር ይመጣሉ። ፈጅር ረዘመብን ይሉሃል። አንድ ገጽ ከግማሽ ተቀርቶ 2 ገጽ ተቀርቶ ሱብሃንአላህ።
ለማላ ያኒ ለሻት ለቻት ለወንድ ለሴት ህንድ ላይ ለምትመለክ ላም ታንዛኒያ ላይ ስለተፈጠረ ጎርፍ ደቡብ አፍሪካ ላይ ስለተገደለ አንድ ሰው እንደ የየሀገሩ ባለስልጣን ሚኒስተር ይመስል ወሬ ስትለቃቀም ለመዋል ጀግና ሆነ ለሶላቱል ፈጅር ሬሳ ከሆንክ ቅድም ያለው ነገር አለ ማለት ነው። መጥፎ ማለያኒው ያጓጓሃል፣ የሚጠቅመው ነገር ያስጠላሃል፣ ያቅለሸልሻል፣ ችግር አለ። ለፊትና ነፍስን መዳረግ አይገባም። ይሄ አይመለከተኝም እኔ አልችለውም። ላ ተፍተሑ አትክፈተው ይላል ይህ ሶሒህ ሙስሊም ለሌሎችም ያለ ሐዲስ ነው። መጋረጃ ተደርጓል ሱቱሩን ሙርኻስ። ያንዳንዱ መጋረጃ ላይ ደግሞ ተው አትክፈተው የሚል መካሪ ተቀምጧል። ከከፈትከው ትገባለህ ይባላል። ከከፈትከው መገባ ወዴት ነው? ወደ ወንጀል ነው። ስለዚህ የቀልብ መሞትን የሚያመጣው አንዱ ምንድነው? ለፊትና መጋለጥ፣ ፊትናን መጋፈጥ፣ ፊትና ውስጥ መግባት፣ አነፍንፎ መፈለግ። በዚህ ጋር ሴት አለፈች፣ ሸሪዓው ምን ብሏል? አይንን ሰበር አድርገዋል። ሴት መሆኗን ካወቅ አይንህን ከፍ አታድርገው። ይሄ ነው ከፊትና መሸሽ የሚባል። ማን እንደሆነች አንዴ ሊያት፣ ረጅም ናት አጭር አንዴ ሊያት፣ ወፍራም ናት ቀጭን አንዴ ሊያት፣ እንዲህ ናት እንደዛ አንዴ ሊያት። እሷም እንደዚህ ከሆነ ፊትናን መሰላል በመሰላል ደረጃ በደረጃ ወጣው ገባህበት ማለት ነው። ሴት ናት አይንን ሰበር አድርገው። ወንድ ነው ዞር። ስልክህ ላይ ኸይር ነገር አደምጥበታለሁ አነብበታለሁ ብለህ ነው የገዛኸው። ከኸይሩ ጋር ሸር መጣ። ፊትናን የሚፈራ ሰው ለልቡ የሚጨነቅ ሰው ምንድነው? የፊትናውን ነገር አለመንካት፣ ወደዛም አለመሄድ። አንዴ እስቲ ምን እንደሚለየውና ካልክ ገብተሃል። ከገባህ በኋላ መውጣቱ እንደ መግባቱ ቀላል ላይሆን ይችላል። ኺላፍን ፊርቃን በየጊዜው ከዛም ከዚህም ጩኸት ልሰማ ትችላለህ። እስቲ ምንድነው የሚለው ብለህ አትሂድ። በጩኸት በጋጋታ በረብሻ አይደለም ትክክልና ትክክል ያልሆነው ዲን የሚታወቀው በቁርአንና በሐዲስ። ቁርአንና ሐዲስ ጫጫታ የለም፣ ጋጋታ የለም፣ ረብሻ የለም። ከፈጅር በኋላ ቁጭ ብለህ አሊፍ ባ ታ ብለህ ከዛ ቁርአን ቀርተህ ከዛ ሱሉስ ሰላታን ቀርተህ ኪታቡ ተውሂድ ኢርሻድ ፈትሑል መጂድን ፊቅሁንም ተፍሲሩንም ሲራውንም ስትቀራ ከጮኸ ጋር ሁሉ አብረህ ጮህ፣ አታስተጋባ። ከበሮ አትሆን፣ ኮዳ አትሆን። ባዶ ኮዳ ነው የጮህ የሚያስቸግረው። ውስጡ የተሞላ ኮዳ አይጮህም፣ ረጋም ይላል። ታዲያ ብትቀራ ብትማር ከዑለሞች ጋር ብትውል ሰከን ትላለህ። ጩኸት በሰማህ ቁጥር ዞር አትል። አንድ የጅልነት ማሳያ መዞር ማብዛት ነው ይላሉ ኢብኑ ሒባን ረውደቱል ዑቀላ ላይ። ሌሎችም የተጠቀሱት የጅል የሞኝ የባዶ ጭንቅላት አንዱ መገለጫው ምንድነው? መዞር ማብዛት። መዞር በአካልም ነው በአእምሮ በልብም ነው። ቦታህን ለይተህ ወቅ መጀመሪያ አንድ ቦታ ላይ ቁም። መዞር ካለብህ መቆሚያህን አይተህ ነው። ልክ አይደለም እንደ የቆምኩበት በልና በሙሉ ዙር እንጂ ድምፅ በሰማህ ቁጥር ኮሽታ በሰማህ ቁጥር ምዞር ከሆነ ልብህም አእምሮህም አካልህም ይዞር ከሆነ አልበሰልክም፣ ገና ነህ ማለት ነው። ገና ነህ፣ መንገድህን አላወቅም ማለት ነው። ስለዚህ በአቂዳም ይሁን በመንሀጅም ይሁን በዲንም ይሁን መዞርን አታብዛ፣ ገባ ወጣ ማለትን አታብዛ። ካጨበጨበ ጋር ሁሉ አታጨብጭብ። ያብረቀረቀ ሁሉ ወርቅ አይምሰልህ። ቡት ያ ኡሑድ እንደ ኡሑድ ተራራ ጽና። በምን እዛው ከኡሑድ ተራራ አካባቢ በፈለገው በነቢ ሐዲስ እውቀት መዲና አካባቢ በወረዱ ቁርአኖች ውስጥህን ስትሞላው ይጠናል፣ ብሩህ ይሆናል። አስቀድመው ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ቱዕረዱል ፊተኑ ዐለል ቁሉቢ ከዐርዲል ሐሲሪ ዑደን ዑዳ ብላ። ፊትናዎች ይመጣሉ፣ ይስተካካሉ፣ ልብ ላይ ይከታተላሉ። ሰሌን ምንጣፍ ከዘንባባ ቅጠል ሲሰራ ሌሎችም በየሀገሩ ያሉ ባህላዊ ምንጣፎች አሉ። ከስንደዶ የሚሰሩ ከተለያዩ ነገሮች ከእንሰት ልጣጭ ቅጠል የሚሰሩ ወዘተ። እነዚያ በአንዴ አይደለም ምንጣፍ ሆነው የሚቀርቡት። ምን ተደርጎ ነው? 1 2 3 4 የተባለ እየተሰካካ እየተጠላለፈ የሽመና ስራ እየተሰራ ነው። ትልቁ ጋቢ ነጠላ አንዳንዶች ክሮች ናቸው አይደል ለመጀመሪያ። ከዛ በኋላ ነው በሙያ በጥበብ ሙሉ ጋቢ የሚሆነው ሙሉ ምንጣፍ የሚሆነው። ልብም እንደዚህ ነው። ያ አብደላህ ሁሌ ወደ ኸይር መቅረብ ካበዛ ኸይር ልብህ ላይ የተሰካ ኢማን፣ ጡማኒና፣ ተውሂድ፣ ሰላም፣ ደስታ ልብህ ውስጥ ይነጠፋል፣ ይዘራል፣ ይበቅላል፣ ያብባል፣ ያፈራል። በየጊዜው ደግሞ ልብህ ላይ ሐሜቱ፣ ውሸቱ፣ ኒፋቁ፣ ቢድዓው፣ ሽርኩ፣ ስድቡ፣ መጥፎ ጥርጣሬው፣ መጥፎ እይታው ከሆነ ልብህ ላይ በየቀኑ የሚደመረው ሸይጣን በደንብ ተመቻችቶ ተቀምጦ የሽመና ስራውን ልብ ውስጥ ይሰራል፣ ያለብሰዋል፣ ይሸፍነዋል፣ ያከናንበዋል።
ምንድነው ታዲያ ያንተ ስራ መሆን ያለበት? አይ በዚህ ሰፈር የሚሰራው የሽመና ስራ እኔን አይመጥነኝም፣ አልፈልገውም፣ እንዲገባም አልፈቅድለትም፣ አልለብሰውም። በዚህ በኩል የሚሰራው ደግሞ ለኔ ያስፈልጋል በል ቦታህን መዋያህን